ሰላም ጤና ይስጥልን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የዕለቱን የአማርኛ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ማብያችሁ የምቆየው ጫልቱ ተፎ ነኝ። ባለፉት 24 ሰዓት ውስጥ ለ3271 ሰዎች በተደረገው የላቦራቶሪ ምርመራ በ14 ሰዎች ላይ የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር ገለጸ። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 365 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በምርመራ ቫይረሱ የተገኘባቸው ሁሉም ሰዎች ኢትዮጵያውያን ሲሆኑ እድሜያቸው ከ9 እስከ 68 ዓመት የሆኑ 11 ወንዶችና 3 ሴቶች ይገኙበታል። ቫይረሱ ከተገኘባቸው ሰዎች መካከል 9 ሰዎች ከፊንፊኔ ሲሆኑ ከነዚህም መካከል አንድ ሰው የውጭ ሀገር የጉዞ ታሪክ ያለው ድንበር ተሻጋሪ አሽከርካሪ፣ 7ቱ ደግሞ በበሽታው ከተያዘ ሰው ጋር ግንኙነት ያላቸው እንዲሁም አንድ ሰው ደግሞ የውጭ ሀገር የጉዞ ታሪክና በቫይረሱ ከተያዘ ሰው ጋር ግንኙነት የሌለው መሆኑ ተጠቁሟል። ቀሪዎቹ 5 ሰዎች መካከል አንድ ሰው በትግራይ ክልል የውጭ ሀገር የጉዞ ታሪክ ያለው ድንበር ተሻጋሪ አሽከርካሪ፣ በመቀለ ለይቶ ማቆያ ያለ አንድ ሰው ደግሞ በኦሮሚያ ክልል የውጭ ሀገር የጉዞ ታሪክ ያለው ድንበር ተሻጋሪ አሽከርካሪ እንዲሁም 3 ሰዎች በሶማሌ ክልል ጅጅጋ ለይቶ ማቆያ ውስጥ የሚገኙ መሆናቸው ተገልጿል። ከቫይረሱ ጋር በተያያዘ እስካሁን 62300 ሰዎች ምርመራ የተደረገ ሲሆን አሁን ላይ 238 ሰዎች በሕክምና ላይ ሲገኙ እስካሁንም 120 ሰዎች ከቫይረሱ ማገገማቸውም ተገልጿል። የ5 ሰዎች ህይወትም በቫይረሱ ሲያልፍ 2 ሰዎች ወደ ሀገራቸው ጃፓን መመለሳቸውም ይታወሳል። ህገ መንግስቱና ስርዓተ መንግስቱ የሚቀጥል ከሆነ ህገ መንግስቱን ይዞ የሚቀጥል አካል መኖር እንዳለበት በህገ መንግስቱ ማርቀቅና ማጽደቅ ውስጥ ተሳትፎ የነበራቸው ዶክተር ተሰማ ጋዲሳ ለኦኤምኤን በስልክ ገለጹ። የህግ ትርጓሜን ተከትሎ ገዢው ፓርቲን ጨምሮ ሌሎች የፖለቲካ ፓርቲዎችም በጋራ በጉዳዩ ዙሪያ መወያየት እንዳለባቸው ዶክተር ተሰማ አሳስበዋል። መደረግ ያለበት ስርዓተ መንግስቱ ከህገ መንግስት ዓላማ አንጻር መቀጠል ይኖርበታል። ስርዓተ መንግስቱ ሲቀጥል ከሱ ጋር እሱን ይዞ የሚቀጥል መንግስት ማን ነው የሚለው ነው። ይህንን በቀጥታ ህገ መንግስቱና ስርዓተ መንግስቱ የሚቀጥል እስከሆነ ድረስ መንግስቱን ይዞ የሚቀጥል አካል መኖር አለበት። ህገ መንግስቱ ሳይለንት ስለሆነ በዚህ ጉዳይ ላይ ስልጣን ያለው የመጨረሻው አካል የህዝብ ተወካዮች ምክር ቤት ስለሆነ ስልጣን ላይ ያለው አስፈጻሚ አካል ይቀጥል ማለቱ እንደማይቀር የታወቀ ነገር ነው። የህገ መንግስት የምርጫ ጊዜው እንዲራዘም ከተደረገ በኋላ ኖርማል ላይፍ እንዲቀጥል ሁከትና ጣጣዎች እንዳይኖሩ ይሄ ነገር ከተጠናቀቀ በኋላ ውይይት ይደረግ በፖለቲካ ኃይሎች መካከል። ይህንን የትራንዚሽኑን ወረርሽኙ ጠፍቶ ወደ መደበኛ ህይወት ተመልሶ ብሔራዊ ምርጫ ቦርድም ምርጫ ለማካሄድ በሚፈልግበት ጊዜ የሚያስፈልገውን የጊዜ ሁኔታ ሲያስወስን ያልተመረጠ መንግስት ስለሆነ እየቀጠለ ያለው በምን ሁኔታ መስማማት እንደሚቻልና መንግስት ምን ማድረግ እንዳለበት የተቃዋሚ ኃይሎችም ሪኮግኒሽን ሰጥቶት ለዚህ ጉዳይ ሪኮግኒሽን እንዲሰጡት ሌጂስሌት እንዲሆን ውይይት ያስፈልጋል። መራራቅ እና መወቃቀር አስፈላጊ አይደለም ከምናሳምነውና ያንን ቀጣይ መንግስት ለመወሰን የፖለቲካ ኃይሎችና መንግስት አሁን ደርጎ ማለት አይደለም። በተቀናቃኝ ኃይሎች መካከል እና በመንግስት መካከል ይሄ ነገር መደረግ አለበት። ኢቭን በታሪክ ወርሰን የመጣ ነው እስካሁን ያልተፈታና እያመረቀዘ ያለው ቁርሾችም በተቀናቃኝ ኃይሎች መካከል ራሱ ውይይት ያስፈልጋል። ይሄም በውይይት ነው ሊፈታ የሚችለው። ውይይት የሚለው ነገር ከዚህ አንጻር ነው የቀረበው ለማለት ነው። አቶ ግርማ የህግ ባለሙያ የሆኑት ዶክተር ደረጀ ጃለታ በበኩላቸው ህገ መንግስታዊ ክርክር በሌለበት ሁኔታ የህግ ትርጓሜ ማድረጉ ቀጣይነት ያለው መፍትሄ አይሆንም ሲሉ ለኦኤምኤን በስልክ በሰጡት ቃለ መጠይቅ አሳስበዋል። እንግዲህ ለኔ ህገ መንግስት ትርጉም ማለት ማንኛውም ሰው የሚያሳምነውን አቋም ይዞ ሊከራከር ይችላል። እንደኔ ህገ መንግስት ትርጉም ሊኖር ይችላል ብዬ የማስበው ህገ መንግስቱን የሚመለከቱ ክርክሮች፣ አለመግባባቶች ሲኖሩ ነው። የህገ መንግስት ክርክር አለመግባባት በሌለበት ሁኔታ ደግሞ ህገ መንግስት ይተረጎማል የሚል እምነት የለኝም እኔ። ስለዚህ አሁን
ህገ መንግስት ትርጉም መፍትሄ ነው የሚሉት ሰዎች ወይ ደግሞ ባለሙያዎች አለ የሚሉት የህገ መንግስት ክርክር ወይ ደግሞ በህገ መንግስት ትርጉም ላይ የህገ መንግስቱ አቋም ላይ አለመግባባት አለ ወይ? እሱን ማሳየት የሚችሉ ከሆነ ዘንድ ያ አለመግባባት ወደ ፌዴሬሽን ምክር ቤት ሄዶ የፌዴሬሽን ምክር ቤት ደግሞ በህገ መንግስቱ በተሰጠው ስልጣን መሰረት አስፈላጊ ተገቢነት ያላቸውን ድንጋጌዎች ተርጉሞ መፍትሄ ይሰጣል ማለት ነው። ስለዚህ አሁን ለእኔ አልታያለኝ የትኛው የህገ መንግስት ክርክር ነው ወይ የትኛው የህገ መንግስት አለመግባባት ነው ህገ መንግስቱ ጉዳይ ላይ አለመግባባት ነው ወደ ትርጉም እየወሰደን ያለው የሚለውን ነገር ማየት ነው። እሱ ላይ ነው እንትኑ መንግስት ይሄኛው ሁኔታ ካለ ህገ መንግስቱ ሊተረጉምልኝ ይችላል የሚል ከሆነ እና አቋም እንዳልኩት ነው። ማንኛውም ሰው አቋም ይዞን ሊያደርግ ይችላል። ህገ መንግስት የማይተረጎም ከሆነ ምን ይደረጋል የሚለውን ደግሞ በተቃዋሚ ፓርቲዎች በኩል የፖለቲካ መፍትሄ ማቅረብ ነው የሚሉት። በነገራችን ላይ እሱም ቢሆን ከህገ መንግስቱ የሚመነጭ ነው ማለት የፖለቲካ መፍትሄ ሲባል ዝም ብሎ ከአየር ላይ የሚመነጭ ሳይሆን ለኔ እንደሚመስለኝ በህገ መንግስቱ ማንኛውም ሰው ስልጣን የሚይዘው በህገ መንግስቱ በተሰጠው ወይ ደግሞ በተፈቀደ አካሄድ ነው ከተባለ አሁን ስልጣን ላይ ያለው ደግሞ ማን ስልጣን ላይ ያለው መንግስት ወይ ደግሞ ፓርቲ የምንበለው ያለው የጊዜ የስልጣን ጊዜ ቢያልቅ ህገ መንግስታዊ መሰረት ስለሌለው ከዛ ውጪ እንግባባ ፖለቲካ ተግባብተን መፍትሄ እንፈልግ ሲሉ የእነሱም ቢሆን ህገ መንግስታዊ መሰረት የሌለው ነው እያላሰቡ ሀገሪቱ ለገጠመው ህገ መንግስታዊ ችግር ፖለቲካዊ መፍትሄ እንደሚያስፈልገው የኦሮሚያ ብሔራዊ ፓርቲ ገለጸ። ፓርቲው ለኦኤምኤን በላከው መግለጫ አሁን ያለውን ችግር ለመፍታት በተቃዋሚ የፖለቲካ ፓርቲዎች የሚደገፍ የምክክር መንግስት ኮንሰልታቲቭ ገቨርንመንት መቋቋም እንዳለበት ገልጸዋል። የሀገሪቱ ህገ መንግስት የብሔር ብሔረሰቦች ስምምነት መሆኑን የገለጸው የኦሮሚያ ብሔራዊ ፓርቲ የፖለቲካ ፓርቲዎችን በስምምነት ህገ መንግስቱን ለመጠበቅ አስፈላጊውን ሁሉ ማድረግ እንዳለባቸው ገልጸዋል። ብሔራዊና የክልላዊ ህገ መንግስታት እንዳሉ መቀጠል እንዳለባቸው የገለጸው የኦሮሚያ ብሔራዊ ፓርቲ ከፓርቲዎች የተወጣጡ የምክክር ምክር ቤት የመንግስትን አፈጻጸም ይቆጣጠራሉም ብሏል። የኮሮና ቫይረስ ወረርሽኝ መስከረም 30 ቀን 2013 መፍትሄ ካገኘ ብሔራዊ ምርጫ በ5 ወራት ጊዜ ውስጥ ተካሂዶ በህዝብ የተመረጠው አሸናፊ ፓርቲ ስልጣኑን መረከብ አለበትም ብሏል። የኦሮሚያ ብሔራዊ ፓርቲ ባወጣው መግለጫ ከኮሮና ቫይረስ ጋር በተያያዘ ከውጭ ወዳገኘናቸው መረጃዎች ስናልፍ የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር በኮሮና ቫይረስ መያዛቸው ተነገረ። ደቡብ ሱዳን እስካሁን ድረስ 236 በቫይረሱ የተያዙ ሰዎችን የመዘገበች ሲሆን 4 ሰዎችን በቫይረሱ ህይወታቸውን አጥተዋል። ሱዳን በቫይረሱ 105 ሰዎችን ያጣች ሲሆን ከ2591 በላይ ሰዎችን በቫይረሱ ተጠቅተውባታል። በዚህም በአፍሪካ ቀንድ ሀገራት ተቀዳሚውን ስፍራ ይዛለች። ተጨማሪ ዘገባለን። Former Vice President Riek Machar and President Salva Kiir ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በተደረገላቸው ምርመራ የኮሮና ቫይረስ እንደተገኘባቸው ታውቋል። የበሽታውን ስርጭት ለመቆጣጠር የተቋቋመ ግብረ ኃይል አባል በቫይረሱ መያዛቸው ከተረጋገጠ በኋላ ነበር ከ6 ቀናት በፊት ሪክ ማቻር የኮሮና ቫይረስ ምርመራ ያደረጉት። ሪክ ማቻር የቫይረሱ ምልክት እንደታየባቸው ተናግረው ለ14 ቀናት ራሳቸውን ለይተው እንደሚቆዩ ማስታውቀው ነበር። የመከላከያ ሚኒስትር የሆኑት ሪክ ማቻር ባለቤትም ቫይረሱ መያዛቸው እየተነገረ ነው። እሳቸውን ጨምሮ በርካታ የሪክ ማቻር ቡድን አባላትና ጠባቂዎች በቫይረሱ መያዛቸው በምርመራ ተረጋግጧል። ደቡብ ሱዳን እስካሁን ድረስ 236 በቫይረሱ የተያዙ ሰዎችን ያስመዘገበች ሲሆን 4 ሰዎች ደግሞ ህይወታቸውን አጥተዋል። ባለፈው ሳምንት በደቡብ ሱዳን በሚገኝ አንድ የስደተኞች መጠለያ ካምፕ ውስጥ 2 ሰዎች በቫይረሱ ተይዘው መገኘታቸውን ተከትሎ ኮቪድ-19 በመጠለያ ውስጥ ሊሰራጭ ይችላል ሲል የተባበሩት መንግስታት ስጋቱንም ገልጾ ነበር። ዩጋንዳ ለዜጎቿ የአፍና አፍንጫ መሸፈኛም ልታድል መሆኑን አስታውቃለች። እድሜያቸው ከ6 ዓመት በላይ ለሆኑ በሙሉ የአፍና አፍንጫ መሸፈኛ ማስክ በነጻ እንደሚያከፋፍል ገልጸዋል። ዩጋንዳ እስካሁን ድረስ 248 ሰዎች በኮቪድ-19 መያዛቸውን በምርመራ ስታረጋግጥ አብዛኛዎቹ በቫይረሱ የተያዙ ሰዎች ድንበር አቋርጠው የሚመጡ
መኪኖች አሽከርካሪዎች ናቸው ብላለች። ታንዛኒያ ከባህር ማዶ የሚመጡ እንግዶች ላይ ጥላ የነበረው የ14 ቀን ለይቶ ማቆያን ማንሳቷን የጤና ሚኒስትሯ ገልጸዋል። የኮሮና ቫይረስ ስርጭትን ለመከላከል በሚል የውጭ ሀገራት ዜጎች ወደ ለይቶ ማቆያ እንዲገቡ የተወሰነው ባሳለፍነው ወር ነበር። ሱዳን በቫይረሱ 105 ሰዎችን ያጣች ሲሆን ከ2591 በላይ ሰዎች በቫይረሱ ተጠቅተውባታል። በዚህም በአፍሪካ ቀንድ ሀገራት ተቀዳሚ ስፍራውን ይዛለች። ጅቡቲ 1518 ሰዎች በቫይረሱ ተጠቅተውባታል። ከነዚህም ውስጥ 7 ህይወታቸው ያለፈ ሲሆን 1018ቱ ደግሞ ከበሽታው አገግሟል። ሶማሊያ 1455 ሰዎች በቫይረሱ የተጠቁባት ሲሆን የ57 ሰዎችን ህይወት አጥታለች። 163 ሰዎች ደግሞ ከበሽታው ማገገማቸው ተሰምቷል። በኬንያ 912 ሰዎች በቫይረሱ የተያዙ ሲሆን 336ቱ አገግመዋል። 50 የሚሆኑት ዜጎቿ ደግሞ በቫይረሱ ህይወታቸውን አጥተዋል። በአፍሪካ አህጉር ከ88000 በላይ ዜጎች በቫይረሱ የተያዙ ሲሆን እስካሁን ድረስ 33818 ሰዎች ከበሽታው ማገገማቸው የተገለጸ ነው። በኮሮና ቫይረስ ከተያዙት ውስጥም በአህጉሪቱ ከ2000 በላይ ሰዎች ህይወታቸው አልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም ጤና ድርጅት ዳይሬክቶሬት ጀነራል ኃላፊ ዶክተር ቴድሮስ አድሃኖም የ30 ቀን ማስጠንቀቂያ መስጠታቸው ተሰማ። ፕሬዝዳንቱ ዶክተር ቴድሮስን በ30 ቀናት በድርጅታቸው ውስጥ መሰረታዊ ለውጥ እንዲያመጡ ያሳሰቡ ሲሆን አለበለዚያ ግን አሜሪካ ሙሉ በሙሉ ለድርጅቱ የምታደርገውን ድጋፍ ታቋርጣለች ሲሉ ለዶክተር ቴድሮስ በጻፉት ደብዳቤ አስጠንቅቋል። ይህ በእንዲህ እንዳለ ብራዚል በኮሮና ቫይረስ የተያዙ በርካታ ሰዎችን ማስመዝገቧን ገልጻለች። ባለፉት 24 ሰዓታት ያስመዘገበችው አዲስ በቫይረሱ የተያዙ ሰዎች ቁጥርም ከዩናይትድ ኪንግደም በላይ በመሆን በዓለማችን ከአሜሪካና ራሽያ በመቀጠል በርካታ የቫይረሱ ተጠቂዎች ያሏት ሶስተኛዋ ሀገር እንድትሆን አድርጓታል። በሀገሪቱ እስካሁን ድረስ ከ255,000 በላይ በቫይረሱ የተያዙ ሰዎች ሲኖሩ 16853 ሰዎች ደግሞ ህይወታቸውን አጥተዋል። ዘገባው ቢቢሲ ነው። ውድ ተመልካቾቻችን ለዕለቱ ያዝናቸው የአማርኛ ዜናዎች እስካሁኖቹ ናቸው። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ